በፈለጉ ሰዓት ከፍ የሚያደርጉ ህዝቡን የሚያሳብዱ የሚያንጫጩ ዘይት መጋዘን ሙሉ ዘይት ቆልፎ እኮ ዘይት የሚያስወድዱ ሆን ብለዋል። ሆን ብለው እና እነሱ መያዝ የለባቸውም። እሱን እኮ ነው እያልኩ ያለሁት። አንዴ ስሚ፣ እሱን ነው የሚልሽ። እኔ እሱን ነው ያለሁት። ምንድን ነው እያልኩ ያለሁት? ይሄ ታች ያለው ቸርቻሪው አይደለም መታሰር ያለበት። ቸርቻሪው ምን ያደርግ? ከላይ ግን አደገኛ ደላላ አለ። አደገኛ ከመንግስት ባለስልጣናት ጋር እንደዚህ የሚሰራ ሌባ ደላላ አለ። ሌባው ምንድን ነው ኃላፊነቱ? ህዝቡን ማንጫጫት፣ ማሳበድ፣ በኑሮ ብስጭት እንዲል ማድረግ። ከዛስ እሱ እንደዛ አጭበርብሮ አሁን ምን ያደርጋሉ መሰለሽ? ልክ ዘይት ከገበያ ያስጠፋሉ። ሆን ብለው የሆኑ እታች ላይ ያሉ አሉ፣ ከስራ አደገኛ አከፋፋዮች አሉ። ይደዋወሉና ይጥፋ ዘይታ መጋዘን ውስጥ እንደዚህ የሚሰሩ አሉ፣ ኑሮ ለማስወደድ። ይሄ ማለት በልቶ ማይጠግቡ ማይጠረቁ። እንዴ አንቺ ማስክ ዛሬ የኮሮና ገብቶ ማስክ ዛሬ 10 እና 5 ብር ሊሸጥ 250 ብር የተሸጠበት ሀገር እኮ አንድ ማስክ 500 ብር ተሽጧል። ከሞት ለማትረፍ የሚሮጥ ነጋዴ ያለበት ሀገር። ከሞት ሰው እንዴት ከሞት ያተርፍ? እንደዚህ አይነት ሌባ ስግብግብ ነጋዴ ዘጭ ነው ኢትዮጵያ ውስጥ እንዲዘጭ ብቻቸውን የት እንደሚያመልጡ እኮ። ይሄ ገንዘብ እኮ ተነግዶ ያ ሁሉ ሀብት ብዙ ቢመጣም በኑሮ ውድነት ምክንያት እኮ ያ ብር ተመልሶ ጠፊ ነው። ለምን ምስኪኖችን ያሰቃዩቸዋል? ኢኮኖሚ በባህሪው ኢትዮጵያ ኢኮኖሚ እንደውም ምንድን የምጣኔ ሀብት ባለሙያ የምንለው ወይም ኢኮኖሚስቶች የምንላቸው ሪል የኢትዮጵያን ኢኮኖሚ በ3 ምክንያት ነው፣ በዚህ 4 ዓመት ውስጥ በ3 ምክንያት ነው የዋዠቀው ይላሉ። አንደኛው ያ ጦርነቱ እንደ ምክንያት ይቆጠራል። ትልቁ ሉዝ የተደረገው በዛ ነው። ሁለተኛው የዶላር እጥረት እንደ ሀገር ይላሉ። የዶላር እጥረት እንግዲህ በህገወጥ መልኩ ብዙ ሰዎች ዶላር ይዘዋል ምናምን። ሶስተኛው በቂ ገንዘብ ህትመት አልነበረም ባይዞ በሀገር ደረጃ። አሁን ይህ የምነግርሽ ነገር ያው ሪል የምጣኔ ሀብት ባለሙያዎች የዘረዘሩት በቂ ገንዘብ ገበያው ላይ የለም። አሁን ለምሳሌ ኢትዮጵያ ውስጥ አንቺ ኢትዮጵያ ስላልሆንሽ ነው እንጂ ኤቭሪቲንግ ሞባይል ባንኪንግ ነው የሚጠቀሙ። ካሽ ትራንዛክሽን ኦልሬዲ እየቀረ መጥቷል ሙሉ ለሙሉ። ምንም ነገር አድርገሽ 1000 በልተሽ የሆነ ቦታ ሄደሽ ሞባይል ባንኪንግ ነው የምትከፊው። ይሄ ኤግዚስት ያደረገበት ምክንያት የካሽ ትራንዛክሽኑ መጠን በጣም ትንሽ ነው። ካሽ የለም። ባንክ ሄደሽ እንኳን በቀን 50 ሺህ ብር ነው ማውጣት የምትችሉ። 50 ሺህ ብር በላይ ማውጣት አትችልም። የለም ነው የሚሉሽ። ይሄ ራሱ አንዱ የኢኮኖሚ ኢፌክቱን የፈጠረው ይሄ ነው። የመጨረሻውና በጣም የሚያናደኝ ነገር ምንድን ነው? በጣም ራስ ወዳድ ነጋዴ፣ በጣም ስግብግብ ነጋዴ፣ ስግብግብ የለም ይሉሻል። የሆነ ነገር 15 ቀን ተናበው ተደዋውለው የለም ብለሽ ትችያለሽ። እሱ እኮ መጋዘኑ ውስጥ አፍነው ቁጭ ያደረጉት። ከዛ 500 ብር ሲሸጥ የነበረውን በየለም ሰበብ 1000 ብር ያደርገዋል። መብቱን። እነዚህ ሰዎች ጆሮ ግንዳቸውን የሚል ስርዓት የለም። ስርዓቱ ቢኖር እንኳን ወጥ የሆነ አፈጻጸም የለም። ስርዓቱ በወረቀት ደረጃ አለ፣ ወጥ የሆነ ማን ስለሆነ ነው ብድግ ብሎ የ15 ብር እንጀራ በ3 ወር ውስጥ እኮ ነው 30 ብር የገባው አንድ እንጀራ በ3 ወር ውስጥ። ኦኬ አሁን እኮ ማየት ያለበት እኮ ከላይ ያለው አካል ማየት ያለበት ወጣቱ ሰርቶ የሚተዳደረውን ባለስልጣናቱን በልቶ የሚያድረውን ሳይሆን ታውቃለህ፣ የእኛ ህዝብ ምን ያክል ምስኪን ሰው እንዳለበት ማለት ስንት የማይሰሩ እናቶች እኮ አሉ። ተሰማሽኝ? ብዙ ነገር ብያለሁ። ኢኮኖሚካሊ አሁን ይኸውልሽ ኢትዮጵያ ውስጥ በጣም ብዙ የሚያሳስበን ነገር አለ። በጣም ብዙ እንደ ህዝብ ብዙ መናድ የሚያበሳጭ የምታየው ነገር ሰው ትንሽ የፖለቲካ ስማ እንዳልክ ከምር በጣም የሚያሳዝኑኝ አንጀቴን የሚበሉኝ መንገድ ላይ የሚያለቅሱት እናቶች እግዚአብሔርን አይደለም እኮ የምልሽ። ይኸውልሽ ከእሱ ነው የሚጀምረው። እሱ አይደለም የኔን ሀሳብ በደንብ ዲቴይሉን ከሰማን እንደ ህዝብ እኛ አሁን ተራ ነገር እዚህ ጋር ቲክቶክ ላይ 1000 እና 2000 አስገብተው እገሌ ባለፈው እንዲህ ብሎኝ የእገሌ እንትን ተልኮልኝ ጉድ ምናምን ከሚሉ 2000 ሰው ይዘው አሁን ኢትዮጵያ ውስጥ በጣም አንገብጋቢውን አሳሳቢ ጉዳይ አሁን እኔና አንቺ እያወራ ነው። ቅድም ስንቀልድ ምናምን 300 ምናምን ሰው እያየ ነበር። አሁን ወሬ የጠፉ አሁን አይፈልግም ሰውም እኮ ነገር እንድታወሪለት። ግን አሁን ስለ አንቺ ከንፈር ስለ አንቺ አቋም ምናምን ባወራ ተነስተሽ እንትን በይ ብል ይመጣሉ እንዳለ ተሰብስበው። ቁም ነገር የሚሰማም ሰው የለም ሲጀመር። መተሽ ኢኮኖሚ ተዛባ፣ ኑሮ በጣም መከራ እንትን ብሏል ምናምን ብለሽ ብታወሪ አይሰሙሽ። ምን ለምደዋል? መስድብ እንትን አድርገጠው እንትን። አሁን 2000 ሰው ቁጭ ብሎ ስድብ ይሰማል። ያውም እናት ስትሰደብ፣ የሰው እናት ስትሰደብ ቁጭ ብሎ የሚሰማ 2000 ሰው አለ። ይህን መተሽ ግን አረ ኑሮ ተወዷል፣ አረ የሆነ ነገር እናርግ፣ አረ በማህበር የሆነ ነገር ይደረግ፣ አረ የሆነ ነገር ይደረግ፣ ባለን አቅም እንደዚህ እናርግ፣ እንደዚህ የተቸገሩ አሉ መጥቶ አይደል ቀለል ብሎ እርዱኝ ምናምን 2 ሚሊዮን ብር የተሰበሰበለት
2 ሚሊዮን እናቶች ግን ጎዳና ላይ ነው ያለው። እኔ ለሱ መሰብሰቡ ምናምን ከክፋት አላየው። እንኳን ተሰብሰበ እኛቺ ነገር ብትቀጥል የት እያንዳንዱን ድሃ ቤት ብታንኳኳ እየተደራጀ ነገር ቢኖር ከዛ ባለው ሶሻል ሚዲያ ኢንፍሉዌንስ ለሰው ብንደርስ በአንድ ሰው ላይ ብቻ ሳይሆን ቢከፋፈል ነው ሁሉም የሆነ ድርጅት ቢፈጠር የመጀመሪያው ነገር የሆነች ሰው ነው ባይዞ የሚቀድመው ለቁስ ለግንባታ ለእንትን ተብሎ ለግንብ ከሚሰበስብልኝ ሰው ይቀድማል። ግንቡ የሚሰራው ለሰው ነው። ሰው የሌለበት ግንብ ምን ያደርጋል? ኢቭን ኢፍ የሃይማኖት ተቋማት ኢን ቢሊየንስ ነው አካውንታቸው ላይ ያለው፣ ኢን ቢሊየንስ ትሪሊየንስ አላቸው ሃይማኖት ተቋማት። ሰው ግን ሜዳ ላይ ወድቋል። ሰው ሜዳ ላይ ከወደቀ ቢሊየን ቢኖረው የሃይማኖት ተቋም ምን ያደርግልኛል? የሃይማኖት ተቋማት ሰው ከሌላ አሉ የሉም። ሰው ከመሬት ካልተነሳ ምን ይጠቅማል? በቢሊየን አካውንታቸው ኖ የሃይማኖት ተቋማት ቢሊነር ቢሆኑም እምነት ነው። ማንኛውም ሰው ሄዶ ስለ እምነት አይደለም ያለው ስለ ሃይማኖት ነው። ቆይ አንዴ በደንብ ስሚ። እኔ የሃይማኖት ተቋማት ግዙፍ የሃይማኖት ተቋማት በቢሊየን ገንዘብ አላቸው። መግዘፍም ያለም ስሚ አትሊስት የሃይማኖት እምነት ተከታይ የሆኑትን አትሊስት ሩቅ አትሂጂ። በየሃይማኖታቸው በጣም ብዙዎችን ከችግር ማንሳት ይቻላል። አሁን እኮ ማየት ስለማንችል አሻግሮ ማየት ስለማይቻል ሁሉም ሰው የራሱን ኑሮ ስለሚኖር የራሱን ሩጫ ሁሉም የራሱ ችግርና የራሱ ችግር ስላለበት ያ ነው እንጂ ብዙ ብናወራ ብዙ ነገር እናወራለን። ለማንኛውም እሺ እንዳልክ መልካም ምሽት የኔ ወድ ባይ ተራዳ ልጅ መች ዌልካም ሰዓት ታይሚንግ ጠፈየደመ እንዲጊቲኮ ምንም ችግር ናት። ያው ጋይስ ሁንዱም ቲኬሰን እንዲጊቲኮ ናገለት ይፈጣ ሁንዱም ቲኬሰን ዙማር አይ ላቭ ዩ ሲጎድ ዙም አይታይም። እሺ ዝቅ እላለሁ እያየ እሺ ምጣ እንጂ በትክክል ምንድን ነው? 5 6 7 8 9 10 ጋይስ ሁንዱም ቲኬሰን ደብልታብ ነው ጋይስ ሁንዱም ቲኬሰን ደብልታብ ጎዳ ገርማ ሙቶል ሻወር ያላችሁኝ ጋይ ሻወር ማልወይ እያየ ጊያ ቲኬሰን ደብልታብ ጎዳ ደብልታብ ጋይስ ኤቭሪባዲ ምንድን ነው ቅጣታችሁ? ንገሩ። ተነስ አትበል። ቅጣት ሳትነግረኝ ጋይስ ሁንዱም ቲኬሰን ደብልታብ ጎዳ ኮፒ ሊንክ ጎዳ ጋይስ ሁንዱም ቲኬሰን ደብልታብ ጎዳ አንደኛ 20 ጊዜ ውሃውን ታነሳለህ፣ ሁለተኛ ጊዜ ትሽከረከራለህ፣ ሶስተኛ ከብድብሻለህ፣ ሶስተኛ ቶሎ በይ ፍራይዴ እኔ ነው አለ። 20 ጊዜ ማንሳት ግን አልበዛም? አይ 20 ጊዜ 10 ሺህ ከሆነ ጋይስ ሁንዱም ቲኬሰን ደብልታብ ቁራል ምናምን አለ እንዴ
ورثنا وجهته من جيراني عجبتشون أصلا نرد كما أنت مسلمات سنة على